በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሜን። ድርሳነ ቅዱስ ገብርኤል በወርኃ ታኅሣሥ የሚነበብ በስም በአካል ሶስት በባሕርይ በሕልውና በመለኮት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በማመን የተጻፈ ትጉሃን ከሚሆኑ ቅዱሳን መላእክት ይልቅ ፊቱ የሚያበራ ለዓለም ሁሉ ፍጹም የደስታና የምስራች ቃል ያስተላለፈ የቅዱስ ገብርኤል ድርሳን ይህ ነው። ጸሎቱ በረከቱና ረድኤቱ ከአገልጋዩን ከኔ ከኃጢአተኛ ልጁ እስከነ ቤተሰቦቼ እንዲሁም ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። አንደኛ ምዕራፍ። ይህን ድርሳን ፀሐየ ጽድቅ የተባለ የጌታን መምጣትና ሰው መሆን ለመናገር የተላከ እንዲሁም መምጣቱን በተስፋ ለሚጠባበቁና በፍጹም እምነት ለሚቀበሉ ሁሉ የአማረ የምስራች ዜና ያበሰረ የቅዱስ ገብርኤል በዓል በሚከበርበት በታኅሣሥ 19 ቀን የሚነበብ የሚጸለይ ነው። በዲያብሎስ በሰይጣን የተንኮል ወጥመድ ገብተው ለተሰናከሉት ፈጥኖ ረዳታ የሚደርስ የእግዚአብሔርን ትእዛዝ ባለማክበር በኃጢአት ለሞቱ የይቅርታና የደህንነትን ምስራች ያበሰረ በጨለማና በሞት ጥላ ስለሚኖሩ ሁሉ የብርሃን ፋና ያበራ ይህ ቅዱስ ገብርኤል ነው። ከቀድሞ ጀምሮ ቅዱሳን ነቢያት ከእግዚአብሔር ተልከው በመንፈስ ቅዱስ እንዳናገራቸው ዓለምን ስለማዳን ከጽዮን የሚወጣ ከያዕቆብ በደል የሚያርቅ ጌታ ይወርዳል ይወለዳል በማለት በየወገናቸውና በየዘመናቸው የተናገሩትን የነቢያት ትንቢት ያስፈጸመ የቅዱስ ገብርኤል ነው። የነቢያት ትንቢት መፈጸሙ የምስራች ቃል በመናገር ለዓለም ሁሉ የደስታን ስሜት ያመነጨ የቅዱስ ገብርኤል ነው። የጨለማ አበጋዝ በሚሆን በሰይጣን በዲያብሎስ ተንኮል ከእፉኝት መርዝ የሚከፋ በሰው ልቡና ውስጥ አድሮ የነበረውን የሐዘን ስሜት ያጠፋ ይህ ቅዱስ ገብርኤል ነው። ሔዋን ከእግዚአብሔር ዘንድ አምጠሽ ተጨንቀሽ ውለጂ ከወለድሽም በኋላ ፈቃድሽ ወደ ባልሽ ይመለስ ለእሱም የትእዛዙ ሁሉ ተገዥ ሁኚ የሚል ቃል ስለሰማች ደነገጠች። የሔዋን ልጅ ማርያም ግን በብርሃናዊ መልአክ በቅዱስ ገብርኤል አስደሳች የብስራት ቃል ከእሷ ሌላ ማንም ሊያገኘው የማይችለውን ጸጋና ክብር ልዕልናንም ስለተጎናጸፈች ያለ ዘራ ብእሲ በድንግልና ጸንሳ ያለ ሕማም ያለ ጭንቅና ያለ ችግር በድንግልና ወለደች። በአታላዩ መልአክ በሰይጣን የተንኮል ቃል የጨለማ መጋረጃ በዓለም ላይ እንደተዘረጋሉ በእውነተኛ መልአክ ቅዱስ ገብርኤል ምስራች ቃል በዓለሙ ሁሉ የሕይወት ብርሃን ስለበራ ጨለማው ተወገደ። በመላእክት አለቃ በቅዱስ ገብርኤል ቃል አስደሳች ዜና የተነገራት እመቤታችን ማርያም ሁልጊዜ ንጽሕትና ቅድስት ናት። ስለሆነም ነውር ነቀፋ አለባት ተብሎ ሊነገር የማይቻል ነው። ዓለም በሐዘን ማዕበል ተውጦ በነበረበት ጊዜ አስቀድማ በቅዱስ ገብርኤል አንደበት የደስታን ቃል የሰማች ወገናችን ክብር የምትሆን እመቤታችን የተዳደፈችበት ጊዜ ፈጽሞ የለም አይኖርምም። የእግዚአብሔር የባሕርይ ልጅ ከእሷ መወለዱና እሷም ወላዲተ አምላክ መሆኗን ያመን እኛም የሰው ልጆች ሁሉ የማያልፍና የማይጠፋ የደስታዋ ተካፋይ ሆንን። ማርያምስ በመልአኩ በቅዱስ ገብርኤል ቃል የደስታን አክሊል የተቀዳጀች ናት። ዳሩ ግን ዛሬ የከበረች ወይም የተመሰገነች አይደለም፣ ገና በአባቷ በአዳም አብራክ ባሕርይ ሳለች ነው እንጂ። አዳም በገነት ሳለ ገና ሔዋንን በሩካቤ ሥጋ ሲያውቃት አስቀድሞ የሠራዊት ጌታ እሱ በምሽት ሰዓት ገነትን በሚጎበኝበት ጊዜ እመቤታችን በእግዚአብሔር ሕሊና የታሰበችና የተመሰገነች ነች። ያን ጊዜ እግዚአብሔር በኦሪት እንደተነገረው እንግዲህ አዳም ከኛ እንዳንዱ ሆነ አለ። ይህንንም የተናገረው ስለ አዳም አልነበረም። የእግዚአብሔር ቃል የተዋሃደው ከመለኮቱ ጋር አንድ ያደረገው ንጹሕና ቅዱስ ስለሚሆን ስለእመቤታችን ሥጋ ነው እንጂ የሚሆነውን ሁሉ ከመሆኑ አስቀድሞ ያውቃልና። ስለዚህም ንጽሕት ቅድስት የምትሆን የአዳም ልጅ የማርያምን ንጹሕ ሥጋዋን የሚለብስ ከሦስቱ አካል አንዱ አካል ስለሆነ እንግዲህ አዳም ከኛ እንዳንዱ ሆነ አለ። አዳም ግን ከሦስቱ አካላት እንደ አንዱ አልሆነም። የእግዚአብሔርን ትእዛዝ በመተላለፍ እንዳይበላ ከተነገረው ዕፅ ከበላ በኋላ እሱና ሚስቱ ለብሰውት የነበረውን ብርሃን ስለተገፈፉ የበለሲቱን ቅጠል አገጣጥሞ መልበስ ግድ ሆኖባቸዋልና። አስቀድሞ በቅድስት ኦሪት እንደተነገረ በምሽት ሰዓት እግዚአብሔር በገነት መካከል ሲዘዋወር አዳምና ሔዋን ድምፁን በሰሙ ጊዜ በገነት እጽዋቶች መካከል ተሸሸጉ። ከዚያም ጊዜ ጀምሮ ጭንቅና ሐዘን ጥፋትና ሞት በዓለም ላይ ያለ ጸዋትዋ መከራ ሁሉ በአዳም ላይ ወደቀ። እግዚአብሔር አዳም ከኛ እንዳንዱ ሆነ ብሎ ስለ እርሱ የተናገረለት መለኮት ከለበሰው ከእመቤታችን ሥጋ በቀር ለአዳም አንዳችን መድኃኒት አልተገኘለትም። ያን ጊዜ በጋብቻ ሥርዓት ከአዳምና ከሔዋን አንዱስ እንኳን ከሥጋ ሳይወለድ አዳም በገነት ሳለ የማርያም እመቤትነቷና ክብሯን፣ ቅድስናዋን፣ ንጽሕናዋ ታወቀ ተረዳ። ያን ጊዜ አዳም ከኛ እንዳንዱ ሆነ ብሎ መናገሩ በክብር ካለ ሥጋ ሁሉ የማርያምን ሥጋ በኩር አደረገው። በሥጋም ለመወለዱ በኩር የሆነ አይደለም፣ ነገር ግን የእግዚአብሔር ልጅ ስለለበሰው ንጹሕ ስለሆነ ስለ ማርያም ሥጋ አዳም ከኛ እንዳንዱ ሆነ ብሎ እግዚአብሔር እንደተናገረ አወቅን ተረዳን። የማርያም ሥጋ ከአዳም ልጆች ይልቅ አሸናፊ በሚሆን በእግዚአብሔር ቃል አስቀድሞ ተመሰገነ። የእመቤታችን የሥጋዋ ክብር እንደ ነቢያትና ሐዋርያት እንደ ጻድቃንና ሰማዕታት ክብር አይደለም። አዳም ከኛ እንዳንዱ ሆነ ብለው ጌታ
እንደተናገረ ከሶስቱ አካላት ከሶስቱ አካላት እንደ አንዱ አካል ነው እንጂ ደስ በሚያሰኝ የምስራች ቃል በሊቀ መላእክት ቅዱስ ገብርኤል አስቀድሞ እንደተነገረ ያለ ዘር አብሲ ከእመቤታችን ከስጋ ስጋ ከነፍሳ ነፍስ ነስቶ ማኅተመ ድንግልና ሳይለወጥ ተወለደ። በማይመረመር ስልጣኑ መለኮትን ከትስብእቱ ጋር ስላዋሃደ በሰማይ ባሉ መላእክት በአንድ ምስጋና ተመሰገነ። ልደቱም ቀን በምድር ላይ ለሰው ልጅ ሰላም ወርዷልና በሰማይም ለእግዚአብሔር ምስጋና ይገባል እያሉ አመሰገኑ። ሁለተኛ ምዕራፍ አስቀድመው እግዚአብሔር አዳም ከኛ እንዳንድ ሆነ ያለው እነሆ በድንግል ማርያም ስጋ ተፈጸመ። ስለዚህ እመቤታችን ድንግል ማርያም በሁለት ወገን ማለት በውስጥ በአፋ በሀሳቧም በስጋዋም ድንግል ናት። በስርዓተ ጋብቻ ከሚፈጸመው ከሰው ሁሉ ልደት አስቀድመው እግዚአብሔር ስላከበራት እመቤታችን ድንግል ማርያም ለሰውና ለመላእክት መመኪያ ሆነቻቸው። እኛን ለማዳን አምላክን በስጋ ወልደዋለችና ሰዎች የተባልን ሁላችን ወንዱም ሴቱም የአዳም ልጆች እንመካባታለን፣ መላእክትም ይመኩባታል። ከእነሱ አንዱ ቅዱስ ገብርኤል የሚባለው የአምላካቸውን መወለድ የማብሰር እድል ገጥሞታልና የመወለዱ ነገር ለእመቤታችን እንደነገራት ሆነ፣ እንዳበሰራትም ተፈጸመ። የተፈጥሮ መገኛቸው እሳት የሆነ የሰራዊት አለቃ ቅዱስ ገብርኤል ግሩምና ድንቅ የሚሆን የብስራቱ ሚስጥር ይህ ነው። ለዘካርያስ ዮሐንስን መወለድ በነገረው በስድስተኛው ለእግዚአብሔር ልጅ ከእሷ ሰው መሆኑን ይነግራት ዘንድ ከእግዚአብሔር ወደ ማርያም የተላከ ጌትነቱና ክብሩ በወንጌል መንግስት የተነገረለት የመላእክት አለቃ ቅዱስ ገብርኤል ነው። ወንጌላዊ ሉቃስ በወንጌል መለኮት እንደተናገረ የመላእክት አለቃ ቅዱስ ገብርኤል የሚባል በስድስተኛው ወር ከገሊላ ክፍል ናዝሬት ወደምትባል ወደ አንዲት ሀገር ከዳዊት ወገን የሚሆን ስሙን ዮሴፍ ለሚሉት ሰው ለታጨች ወደ አንዲት ድንግል ማርያም ወደ ተባለች ከእግዚአብሔር ዘንድ ተላከ። መልአኩ ወደ እሷ ገብቶ ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው፣ እግዚአብሔር ከአንቺ ጋር ነውና ከሴቶች ሁሉ ይልቅ አንቺ ተባረክሽ ነሽ አላት። እሷም ባየችው ጊዜ ከአነጋገሩ የተነሳ ደነገጠች። እንዲህ ያለ ሰላምታም ምንድን ነው እያለች አሰበች። መልአኩም ማርያም ሆይ አትፍሪ፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እሱም ታላቅ የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክም የአባቱ የዳዊትን ዙፋን ይሰጠዋል፣ የያዕቆብም ወገን ለዘላለም ይነግሣል፣ ለመንግስቱም ፍጻሜ የለውም አላት። ማርያም መልአኩን ወንድ ሳላውቅ ይህ እንደምን ይሆናል አለችው። መልአኩም መልሶ መንፈስ ቅዱስ ወደ አንቺ መጥቶ ያድርብሻል፣ የልዑል ኃይልም ይጋርድሻል። ስለዚህም ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔርም ልጅ ይባላል አላት። ከዘመዶች ወገን የምትሆን መካን የሚሏት ኤልሳቤጥ እንኳን በእርጅና ወራት ወንድ ልጅ ጸንሳ ነው ከጸነሰች 6 ወር ሆኗታል። ለእግዚአብሔር የሚሳን ነገር የለምና። ማርያም መልአኩን እነሆኝ እግዚአብሔር አገልጋይ እንደ ቃል ይደረግልኝ አለችው። እንግዲህ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል፣ ከአንቺ የሚወለደው ቅዱስ ነው፣ የልዑልም ልጅ ይባላል ሲል ለማርያም እንደነገራት ከመልአኩ ከቅዱስ ገብርኤል ቃል ሰማን። በእመቤታችን ላይ ያደረ መንፈስ ቅዱስ በነፍስና በስጋ እንደሚያነጻቸው መንግስተ ሰማያትም እንዲያገባቸው በነቢያትና በሐዋርያት እንዲሁም በምእመናን ላይ እንዳደረው አይደለም። ማርያምን ግን ከእናቷ ማፀን ጀምሮ በማይመረመር የንጽህና ክብር በእውነት አከበራት እንጂ የመጽነሷ ነገር ያለ ዘር አብሲ በግብረ መንፈስ ቅዱስ እንደመሆኑ መጠን ወደ እግዚአብሔር ከእሷ ሰው በሆነ ጊዜ የዓይን ጥቀሻስ እንኳን ያህል ከእሷ ሳይለይ መንፈስ ቅዱስ አደረባት። የእግዚአብሔር እናት እንደመሆኗ ለዘላለም ከእሷ ባለመለየት የልዑል ኃይል ሲጠብቃት ይኖራል። ይህም የልዑል ኃይል ጥበቃ ከእሷ አልተለየም። እሷንም ከመጠበቅ ለዘላለም ከእሷ አይርቅም። ወልድ ያለ ዘር አብሲ ከእሷ ተወልዷልና በነቢዩ ዳንኤል እንደተነገረው የሰው እጅ ሳይነካው ከተራራ ተፈንቅሎ የወረደው ደንጊያ ምስሉን ፈጨው ቀጠቀጠው። ያ ምስልም እንደ ትቢያ ሆነ። ምስሉን የቀጠቀጠው ደንጊያም ታላቅ ተራራ ሆኖ በምድር ላይ መላ። ደብር የተባለችውም ስጋዊ ፈቃድ በሚሆን ዋዛ ነገር የሰው እጅ ሳይጨበጣት እብነ ሕይወት የተባለ ጌታ ከሷ የተወለደ ማርያም ናት። ወልድም ከሷ ከተወለደ በኋላ ጸጋው ኃይሉና ፍቅሩ ከሷ አልተለየም። መፈራቱና መወደዱን በላዋ እጥፍ ሆኖ አደረ እንጂ። ስለዚህም ማርያም በሁለት ወገን ድንግል ናት እንላለን። ማለት በስጓም ድንግልና በሀሳቧም ድንግልናት ልዩ ሶስት የሚሆን የስላሴ ፍቃድ በእሷ ላይ አድሯልና ከእግዚአብሔር ፈቃድ ውጭ የሆነ ስጋዊ ፈቃድ በስጓም በሀሳቧም እንዳይገረዝ ጠበቃት። እንግዲህ በዚህ በቅዱስ ገብርኤል ቃል የማያልፍ የደስታ የምስራች ዜና አስቀድማ የሰማች ማርያም ይህች ናት። ሶስተኛ ምዕራፍ ለዳንኤል ራእይን የገለጸለት
ለዳንኤል ራእይን የገለጸለት ይህ ቅዱስ ገብርኤል ነው። እኔ ዳንኤል በሱ ሳለሁ ዓይኔን አቅንቼ ስመለከት አንድ ጠቦት በውባል ወንዝ መካከል ቆሞ አየሁ። ረጃጅሞች ቀንዶች አሉት። አንዱም ቀንድ ከሌላው ይረዝማል። የሚረዝመው በኋላው የበቀለው ነበር። ጠቦቱም በምዕራብ፣ በሰሜን፣ በደቡብ በኩል ያገኘውን ሁሉ በቀንዱ ይዋጋ ነበር። አራዊትም ሁሉ ሊቋቋሙት አልቻሉም። ከሱ ሊያመልጥ የሚችል አልነበርም። የፈለገውን አደረገ፣ ኃይሉንም አሳየ። እኔ ዳንኤል በሱሳ ጸሎት እያደረጉ ሳለ በደቡብ በኩል ምድርን ላይ ነካ። የፍየል አውራ ሲመጣ አየሁ። ለዚህም የፍየል አውራ በዓይኖቹ መካከል ታላቅ ቀንድ ነበረው። ቀደም ሲል በወንዙ መካከል ቆሞ ባየሁት 2 ቀንድ ባለው ጠቦት ላይ በኃይል ተነሳሳበት። ፈጥኖም ደረሰበትና ጠቦቱን መታው፣ ቀንዶቹንም ሰባበራቸው። በዚሁ ጊዜ በውባል መካከል ገብርኤል ብሎ ጠራና ይህንን ራእይ አስረዳው የሚል የሰው ድምፅ ሰማሁ። ከዚያም መጥቶ በአጠገቤ በቆመ ጊዜ ደንግጬ በግንባሬ ወደቅኩ። እሱ ግን የሰው ልጅ ሆይ አስተዋልክን? ተረዳህን? አለኝ። የዚህን የራእይ ጊዜ ገና አልተፈጸመምና በተናገረኝም ጊዜ ደነገጥኩና በግንባሬ ተደፋሁ። እሱ ግን እጄን ይዞ አቆመኛ፣ እንዲህ አለኝ። በኋላ ዘመን የሚደረገውን እነሆ እነግርሃለሁ። የሚፈጸምበት ጊዜው ገና አልደረሰምና። ቀንድ ያለው ያየው የበግ ጠቦት የፋርስና የሜዶን ንጉሥ ነው። ሌላውም ያየው የፍየል አውራ የኤሎናን ንጉሥ ነው። በቀንዶቹ መካከል ያየው ታላቁ ቀንድ ከቀንዶቹም በታች የተቀጠቀጠው የመጀመሪያው ንጉሥ ነው። 4 ነገስታት ይነሳሉ። የሚነሱትን በኃይላቸው አይደለም፣ በመንግስታቸው ፍጻሜ ኃጢአታቸው ትፈጸማለች። ከዚህም በኋላ እፍረት የሌለውና ምሳሌ የማይገኝለት ንጉሥ ይነሳል። ልዩ ልዩ ነገሮችን ደምስሶ መንግስቱን ያጸናል። በጽኑ ኃይል ጽኑዓን የሚሆኑ ቅዱሳን ህዝብን ያጠፋል። የአገዛዙንም ቀንበር ያከብዳል። በስልጣኑም ይመካል፣ በልቡም ይታበያል፣ ብዙዎችን ያጠፋቸዋል። እንግዲህ አንተ ይህን ራእይ ለብዙ ዘመን ተጠንቅቀህ ጠብቀው አለኝ። ዳግመኛም ራሱ ዳንኤል ጸሎት በማደርስበት ጊዜ ቀድሞ ሲበር ያየሁት ሰው ቅዱስ ገብርኤል መጣ ብሎ እንደተናገረ አሁንም ለዳንኤል የነገረው ይህ ቅዱስ ገብርኤል ነው። እሱም በሰርክ መስዋዕት ጊዜ ዳስሰኝና ልብ አድርግ ብሎ በማስጠንቀቅ ዳንኤል ሆይ ዛሬ ጥበብን ልገልጽልና ላስረዳ መጥቻለሁ። በመጀመሪያ ጸሎት ድምፅ ተሰማ ስለሆነ ልነግርና ላስረዳ መጣሁ። አንተ ተወዳጅ ሰው ነህና በነገሩ አስብበት። ያየውን ባለመዘንጋት ጠብቀው። ወገኖችንም በሰባ ሱባዔ ተስፋ አስደርጋቸው፣ ቅጠራቸው። ቅድስት ሀገርም ቅጠራት። ኃጢአትና በደል አመፃም ፈጽሞ ይደመሰሱ ዘንድ እውነት እስከ ዘላለም ትገለጻለች። የነቢያት ትንቢት ይፈጸማል። የቅዱሳን ቅዱስ ሰው ይሆናል፣ ይቀባል። ከቃሉ ማነጋገር የተነሳ የምትናገረውን ታውቃለህ። ኢየሩሳሌም እስከ ንጉሥ ክርስቶስ 70 ሱባዔ ተመልሳ ትታነጻለች። አደባባይና አካባቢውም ይታደሳል። ዘመንም ይፈጸማል። 62 ሱባዔ በኋላ በሚመጣው ንጉሥ ፍርድ ይጓደላል። መብት አይጠበቅም። ቤተ መቅደስን ያፈርሳል፣ ሀገርን ያጠፋል። በጥፋት ላይ ይጠፋሉ። ጨርሰው እስኪጠፉ ድረስ እየተዋጉ ያልቃሉ። ሱባዔዎችም በብዙ ስርዓት አይነት ይፈጸማል። መስዋዕት ያልፋል። በአካባቢ ያለው ሁሉ ፈጥኖ ይጠፋል። የብዙዎች ስርዓት ግን ለአንድ ሱባዔ ተኩል ይዘናል። በመቅደስ ውስጥ ያረከሱት ሁሉ ይጠፋል። የመስዋዕት ሁሉና ያልፋል። እስከ ዘመናትም መጨረሻ ለጥፋት ይሰጣል። እነሆ ሄሮድስ ስለሱ የተናገረለት ቅዱስ ገብርኤል ይህ ነው። እግዚአብሔር የመላእክት አለቃ ቅዱስ ገብርኤል ወደ እነዚህ አመንዝራዎችና እንዲሁም የተናቁና የተጠሉ ወደ ዘማውያን ልጆች ሂድና እነሱንም ለኃጢአት የሚገዙትም ልጆቻቸውን ከሌሎች የሰው ልጆች ለይተህ አጥፋቸው አለው። ዳግመኛም ሄኖክ ስለ ቅዱስ ገብርኤልና ስለ ኪሩቤል ሲናገር ከቅዱሳን መላእክት አንዱን በገነትና በምንጮቹ አጠገብ ኪሩቤልንም አየሁ። ከመናፍስት ጌታ በአራቱ ማዕዘን የተመደቡና የተሰየሙት 4 ገጻት ነበሩ። እነሱም በእግዚአብሔር ፊት ሲያመሰግኑ የምስጋና ቃላቸውን ሰሙ አለ። ሶስተኛው በመናፍስት ጌታ ስም በምድር ለሚኖሩ ሁሉ ሲጸልዩ ሲለምኑና ሲማልዱ ድምጻቸውን ሰማሁ። ሶስተኛም ከሰራዊቱ ሁሉ በላይ የሚሆን ቅዱስ ገብርኤል ነበር። ቀድሞ በነቢዩ በዳንኤል ረቂቅ ምስጢር በተገለጠለት በሄኖክና በመለኮት ወንጌል እንደተናገረው የቅዱስ ገብርኤል ምስጋና ቃል ይህ ነው። ዳግመኛም ቅዱሳንን ለመርዳት እንደተላከ ከሰማዕታት መጽሐፍ ገድል ያገኘነውን ከቅዱስ ገብርኤል ከብዙ ምስጋናው ጥቂቱን እንጽፍላችኋለን። ሄሮድስ ዮሴፍና ኒቆዲሞስን ጽኑ ቅጣት ሊቀጣቸውና ሊገድላቸው በመከረ ጊዜ ሊያድናቸው የተላከ የቅዱስ ገብርኤል ነው። እነሆ የእግዚአብሔር መልአክ ቅዱስ ገብርኤል ወደ እነሱ ወርዶ መልካም መዓዛ በተሞላበት ክንፉ ሰወራቸው። ያን ቦታ በታላቅ ብርሃን ተመላ። ከተንኮለኛዋ ከሄሮድያዳ እጅ የመጥምቁ ዮሐንስ ራስ ነጥቄ ወስጄ ከዓለም
ወስጄ ከዓለም የለየሁት እንዲሁም አመፀኛ ሄሮድስን ቀስፌ ጠልቶ እንዲሞት ያደረግኩትን የቅዱስ ገብርኤል ሲል ነገራቸው። ገላውዲዮስንም የተቃወሙትንና የተጣሉት ወደ አገሩም እንዳይሄድ የከለከሉትን ጠላቶቹን ፈጽሞ እስኪፈጃቸውና እስኪያጠፋቸው ድረስ ለገላውዲዮስ ሰይፍ የሰጠሁት የመላእክት አለቃ ቅዱስ ገብርኤል ነኝ። በውስጧ የግብጽ ባህር ምልክት ስዕል ያለበት ኔቅሮን ከሚባል ቦታ ከተሰራች ቤተ ክርስቲያን ከመዋሩ ከመዛነቢያው እንጨት ታምራቱን ያሳየ ቅዱስ ገብርኤል ነው። ከዚች እንጨት በቅዳሴ ጊዜ እንደ ላብ ያለ ውሃ ይታያል። ይኸውም በዛች ዓመት ጽጋብ የሚሆን ከሆነ ከእሷ የውሃ ነጠብጣብ ይታያል። ራብ የሚሆን ከሆነ ግን የእሳት ነጸብራቅ ይታያል። አባ አካዋ ስለ ክርስቶስ ስም ስቃይና መከራ በተቀበለ ጊዜ በሰማዕትነት ያጸናውና የረዳው ቅዱስ ገብርኤል ነው። እናንተ የቤተ ክርስቲያን ልጆች ሁላችሁንም ቅዱስ ገብርኤል በብርሃናውያን ክንፎቹ እንዲሰውራችሁ በአማላጅነቱን ከሰይጣን ወጥመድ እንድታመልጡ የመታሰቢያን በዓል ሰምታችሁ ታከብሩ ዘንድ አስደሳች መልአክ ከሚሆን ከቅዱስ ገብርኤል ከብዙ ምስጋናዎች ጥቂቱን ጻፍንላችሁ። ልመናችሁንም ከኃያላን ጌታ ዘንድ ያደርስላችኋል። በእስራኤል ዘንድ የተመሰገነ ጌታን በመማለድና በመስገድ ኃጢአታቸውን ያስተሰርላችሁ በቅዱሳን ላይ አድሮ የሚኖር ወዲያው አምላክ በመዓልትም በሌሊትም ጸሎታችሁን ያሳርግላችሁ። የዕጣናችሁን መዓዛ በሰማይ ካሉ ካህናትም አጥንት ጋር ይደምርላችሁ። በዓሉን ያከበራችሁ በቀና ጎዳና ይመራችሁ ዘንድ የመላእክት አለቃ የሚሆን ቅዱስ ገብርኤል የምስጋናው መታሰቢያ የምትሆን ይችን መጽሐፍ ለጻፉ አጥና በደለኛ የምሆን ከኔም ቸርነቱና ይቅርታውን እንዳያርቅ መላእክትን የፈጠረ የሁሉ አባት የዓለም ጌጥ ወደሚሆን ፈጣሪ ለምኑልኝ። ወገኖቹም ሁሉ የዘላለም ሕይወትን ይወርሱ ዘንድ ከስህተት ጎዳና የሚጠብቁ ጽኑዓንና ኃያላን በሚሆን መላእክት ስልጣን ይጠብቀን። አሜን። ይጠብቀን። በፍጹም ልቦናቸው እሱን የሚያመልኩ ከኔ አስቀድመው የነበሩትን አበው ትጉሃንና ኃያላን በሚሆኑ መላእክት እጅ እንደረዳቸው እኔንም እንዲሁ ይርዳኝ። አሜን። ይርዳን። ስለ ቅዱስ ሥጋና ስለ ክቡር ደግሞ ኃጢአቴን ይቅር ይበል፣ በደሌን የሚያጥፋ ይደምስስ። አሜን። በታላቅ ግርማ በሚመጣበት ጊዜ በፊቱ እንዳናፈር ባለሟልነትን እናገኝ ዘንድ ትእዛዙንም ለመፈጸም ሕጉን ጠብቀን ለመኖር የበቃን ያድርገን። በቸርነቱ ብዛት ከሰማያዊት አዳራሹ ያግባን። በሊቀ መላእክት ቅዱስ ገብርኤል ጸሎት እኛን አገልጋዮቹን ይጠብቀን። ይልቁንም ወዳጁን የሐሰተኛ ልጆች ከነቤተሰቦችን ይህን ጸሎት ከሚሰሙ ከሚያዳምጡት ከእህት ከወንድሞች ከእናት ከአባቶች ከሕዝበ ክርስቲያን ጋር ለዘላለሙ ይጠብቀን። አሜን። አራተኛ ምዕራፍ ልመናማ ልጅነቱ ከአገልጋዩ ከሐሰተኛ ልጁ እና ከሕዝበ ክርስቲያን ጋር ለዘላለም ይሁንና የመላእክት አለቃ ቅዱስ ገብርኤል ተአምር ይህ ነው። ንግሥት እሌኒ በቅድስት ሀገር ወደ አሰራቻቸው ቤተ ክርስቲያናት ትሄድ ዘንድ ጌታ ኢየሱስ ክርስቶስ አዘዘ። ከዚያም ጌታችን ከተሰቀለበት ከተቀበረበትና ከተነሳበት ቦታ በደረስኩ ጊዜ ሰገድኩ። በዚያም ግራ ቀኝ እየተመለከትኩና ጌታችን ኢየሱስ ክርስቶስ ያደረገውን ታምራት እያደነኩ ሮማኖስ ከሚባል ከአበምኔት ዘንድ ደረስኩ። በደረስኩም ጊዜ ከእሱ ጋር ከመነኮሳቱ ተባረክን። እነሱም ፍቅርን በተመላ ታላቅ ደስታ ተቀበሉ። ከቤተ ክርስቲያንም ገብተን ጸሎታችንን ካደረስን በኋላ ተመልክተን የምንደሰትባቸው መጽሐፍት እንዲሰጠን አበምኔቱን ጠየቅነው። እሱም በፍጹም ፈቃደኝነት የቤተ ክርስቲያኑን የቤተ መጻሕፍቱን መክፈቻ ሰጠኝና መጽሐፍቱን ስመረምር በደብረ ዘይት የሐዋርያትን መሰብሰብ የሚመለከት እንዲህ የሚል ጽሑፍ አገኘሁ። ሐዋርያት በደብረ ዘይት ተሰብስበው ሳለ ጌታችን ኢየሱስ ክርስቶስ ተገለጸላቸውና ረቂቅ ምስጢርን ነገራቸው። ቅዱስ ሚካኤልና ቅዱስ ገብርኤልም በማይመረመር ክብር ተከትለውት ነበር። ጴጥሮስም ጌታችን አቤቱ የሕይወትን ቃል አሰማን፣ ሁሉን ነግረናልና አሁንም መልካቸው ያማረ እሊህ የተከተሉ እነማን ናቸው ብሎ ጠየቀው። መድኃኒታችንም እንዲህ ሲል አስረዳቸው። እናንተ ከዓለም ሁሉ የመረጥኳቸው ወንድሞቼ እኒህ ሁለት ወጣቶች ማለት ይህ በቀኝ ያለው ቅዱስ ሚካኤል ሲሆን እሱም በፊት የቆመው ለሰው ወገን ሁልጊዜ የሚለምን ነው። ይህም በግራዬ በኩል ያለው ቅዱስ ገብርኤል ሲሆን እሱም ማሪ ከሚሆን ከአባቴ ዘንድ ወደ ዓለም በተላከ ጊዜ ከድንግል ማርያም መወለዴ መልካም ምስራች በግልጽ ያበሰረ ነው። ቀድሞም ለካህኑ ለዘካርያስ በዚያ ወራት ተገልጾ ወንድ ልጅ ይወለድልሃል፣ ስሙንም ዮሐንስ ብለህ ትጠራዋለህ ባለው ጊዜ የአንደበት መዘጋትና ዝምታን ያሰፈነበት እሱ ነው። የጌታ ወዳጅ ቅዱስ ዮሐንስ መልሶ ጌታዬና አምላኬ ሆይ ከመላእክት ወገን የመረጥካቸውና የሾምካቸው እነዚህ ብቻ ናቸውን? ሲል ጠየቀው። መድኃኒታችን ወዳጅ ዮሐንስ ሆይ 9 የመላእክት አለቆች በሰማያት በእውነተኛ ብርሃን ይቆማሉ። ቅዱስ ሚካኤልና ቅዱስ ገብርኤል ግን በቀኝና በግራዬ ማሪ በሚሆን በአባቴ አዳኝ በሚሆን በመንፈስ ቅዱስ ፊት ይቆማሉ። የቅዱስ ሚካኤል ታላቁ ክብረ በዓል በኅዳር 12 ቀን ሲሆን የቅዱስ ገብርኤል የበዓሉ ክብር በታኅሳስ 19 ቀን ነው። ይህንንም ከነገራቸው በኋላ በታላቅ ክብር ወደ ሰማይ አረገ። ከጥቂት ቀንም በኋላ
እኔም ከእኔ ጋር ያሉት ወደ ሀገራችን ተመልሰን እግዚአብሔርን አመሰገን ነው። ስራችንንም እንደፈለግነው ለማከናወን ችለናልና። ከዚያም ችሎታ ሳይኖረኝ ወደ ሾመኝ ኤጲስቆጶስ ወደ ሚካኤሎስ ሄድና የተደረገውን ሁሉ አስቀድሜ እንደተናገረው ስለ ሐዋርያት ስብሰባ የሚናገረውን መጽሐፍት አንብቤ የተረዳሁት የቅዱስ ገብርኤል ነገር ነገርኩት። ኤጲስቆጶስም በነገሬ ስላመነበት ወደ ልዑል እግዚአብሔር ለመጸለይ ወደ ጸሎት ቤቱ ገባ። በጸለየም ጊዜ እግዚአብሔር መልአክ ተገልጾ ስለ እኔ ትላንት ቄስ አርካልዮስ የነገረን ለምን አላመንም አለው። ኤጲስቆጶስ ሚካኤሎስም መልሶ አቤቱ ምክርን የምትለግስ አንተ ማነህ ቢለው፣ መልአኩም እኔ መላእክት አለቃ ቅዱስ ገብርኤል ነኝ አለው። ቀድሞ ወደ ዘካርያስ ተልኬ ዮሐንስን መወለድ የነገርኩት እኔ ነኝ። ኋላም ወደ ማርያም ሄጄ በድንግልና ወንድ ልጅ እንደምትወልድ ስሙንም አማኑኤል ብላ እንደምትሰማው ያበሰርኳት እኔ ነኝ። ኤጲስቆጶስ ይህን በሰማ ጊዜ እጅግ ታወከ፣ በምድር ላይም ወደቀ። መልአኩ ግን መልሶ ስለሱ የነገርኩን እመን በማለት አጽናንቶ በታላቅ ክብር ወደ ሰማይ አረገ። በማግስቱም መልእክተኛ በመልአክ አርካልዮስ ይህን የቅዱስ ገብርኤል ቤተ ክርስቲያን አስቸኳይ አሰርተ አስፈጽም ብሎ አዘዘኝ። የታየውን ሙሉ ነገረኝ። እኔም በነገሩ ተደስቼ ከሱ ቡራኬ ተቀብዬ ወጥቼ የዚያችን ቤተ ክርስቲያን ስራ ጀመርን። የዚያችን ቤተ ክርስቲያን ስራ በተጀመረ ጊዜ ሰውን የሚወድ እግዚአብሔር በቅዱስ ገብርኤል ስም ያደረገውን አስደናቂ ተአምር ልንነግራችሁ አስፈላጊ ስለሆነ ስለ እሱ በደስታ በዓል እናደርግ ዘንድ ልባችሁን ብሩህ፣ ጆሮአችሁን ንቁ አድርጋችሁ የመላእክት አለቃ ቅዱስ ገብርኤል ለሶስተኛ ጊዜ ያደረገውን ተአምር ስሙ። ለቤተ ክርስቲያኑ መሰረት በሰው ቁመት ያህል ወደ መሬት ሲቆፍሩ ቀንድ ያለው እባብ ወጥቶ የሚቆፍረውን ሰው ነከሰው። መርዙም በመላ ሰውነቱ ተሰራጨና ወዲያውኑ ሞተ። ዘመዶቹ ሚስቱና ልጆቹም ሰምተው እጅግ በመረረ ሐዘን እየጮሁ አለቀሱ። ከዚያም የሞተውን ሰው አስክሬን ለመቅበር ወደ መቃብር ለመውሰድ በሚዘጋጁበት ጊዜ እጅግ ጣፋጭነት ያለው ልዩ ሽታ መጣ። የሞተውን ሰው ዓይኖቹን ገለጠና ፈጥኖ ተነስቶ ተቀመጠ። የተሰበሰበውም ሕዝቡም ሁሉ ወንዱም ሴቱም ትልቁም ትንሹም የቅዱስ ገብርኤል አምላክ አንድ ነው አይለወጥም እያሉ ጮሁ። የተነሳውንም ሰው ምን ሆነ ነበር ሲሉ ጠየቁት። እሱም ወንድሞች ሆይ ያገኘኝን ልንገራችሁ ስሙኝ። የዚህም ቤተ ክርስቲያን መሰረት ስቆፍር ቀንድ ያለው እባብ መቶኝ ቀኝ እግሬን ነከሰኝ። ከዚያም መልኩ የሚያስፈራ ሰው ረገጠኝና ሞትኩ። በዚህን ጊዜ ከፍ ያለው የነገስታት ልጅ የሚመስል ዕድሜው 18 ዓመት የሚሆን ወጣት ያን የሚያስፈራ ጥቁር ሰው አባረረው። እኔም እሱ ማን እንደሆነ በጠየቁት ጊዜ ላስነሳ ወደ አንተ የመጣሁት የመላእክት አለቃ የሚሆን እኔ ቅዱስ ገብርኤል ሲል መለሰልኝ አላቸው። ሕዝቡም ሁሉ ይህን ሰምተው እግዚአብሔር በታላቅ ቃል አመሰገኑ። በቅርብ ሆኖ ለመመልከት ሞቶ ወደ ተነሳው ሰው ዘንድ እንሄድ ተባባሉ። በሄዱም ጊዜ እባብ ሞቶ ሰውየው ግን ድኖ ስላገኙት እግዚአብሔር ለሊቀ መላእክት ቅዱስ ገብርኤል የሰጠውን የቸርነቱን ብዛት አደነቁ። ጸሎቱ በረከቱ አገልጋይ የሆኑ የአጻተኛ ልጁን እስከነ ቤተሰቦቼ እንዲሁም ይህን ጸሎት ከሚሰሙ ከሚያዳምጡት ከሕዝበ ክርስቲያን ጋር ለዘላለሙ ይጠብቀን አሜን። ቅዱስ ገብርኤል የሞተውን ሰው ያስነሳው የሚያስደንቅ የእባብ መርዝ በመላ ጊዜ በሁለመናው አመጣጥ በግልጽ በሆነ ጊዜ ታጋሹ አምላክ ሕያው እክለ ምሕረት እየመገብክ አድነኝ አስነሳኝ ከሞትም ነፍስ አስፈሪው ከገሃነም ነፃ እሆን ዘንድ አገልጋይን እኔን ኃጢአተኛ ልጅን እስከነ ቤተሰቦቼ እንዲሁም ሕዝበ ክርስቲያንን አድነን አሜን 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 ይደረግልን። የራማው ልዑል ቅዱስ ገብርኤል ጸሎት ልመናችን ባርኮ ቅዱስ ይቀበለን። ባርኮ ቅዱስ ተቀብሎ የኃጢአታችን መደምሰሻ መንግስት መውረሻ የዲያብሎስን መንሻ ያደርግልን። የቅዱስ ገብርኤል በረከቱ በእኛ ኃጢአተኛ ልጆቹ ላይ ይደርብን። ከታሰንበት ከኃጢአት ስራ ከዲያብሎስ ስርዓት ሁሉ የተፈታን ነፃ ያወጣን አድርገን አሜን። አምላከ ቅዱስ ገብርኤል ስለ አየሉ ብላ ስለ ቅዱስ ገብርኤል ብለን ከታሰንበት ከኃጢአት ስራ ከዲያብሎስ ስርዓት ሁሉ የተፈታን ነፃ ያወጣን አድርገን ህይወታችንን ባርክልን፣ ዘመናችንን ባርክልን፣ ሀገራችንን ሰላም አድርግልን። አሜን 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 ይደረግልን። አሁን ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚእስተ መንሱት አልሃደነን ወባልሐነ ኩሉ ኩስመ ዚአከ ይእቲ መንግስት ኃይለ ስብሐት ለዓለመ ዓለም አሜን። በሰላም ቅዱስ ገብርኤል መልአከ ወእግዝእትነ ማርያም ሰላም ለኪ ድንግል በናኪ ወድንግል በስጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍስሕቶ እምይእዜሰ እግዚአብሔር ምስለኪ ጸልዩ ሳይመት አበ ፍቅር ወልድኪ ኢየሱስ ክርስቶስ ከመስረና ናጣይነ አሜን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን 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 ይደረግልን።